እከክ የቋንጃ እከክ ናት ሚስት። ተስማ ሁሉም የሚያውቀው እኮ ነው። ሚስት ለባሏ ምን እንደሆነች ዓለም ሁሉ ያውቃል። ዘውድ እንደሆነች ነው ዓለም ሁሉ የሚያውቀው። ዘውድ አረብናት እከክ ሂድና ንገር። ለማን? ለዓለም ሁሉ ንገር። ሰባኪ ያረከኝ እንዴ? አንተ መች ገባሃል ሙሌ? እንዴት አይገባኝም? እኔ ካንተ ያነሰ የመረዳት ክሎት ነው እንዴ ያለኝ? ሚስት አለ? ይኖረኛል አንድ ቀን ያኔ ይገባል። የሚገባ ከሆነ ለጸብ ነው እንዴ የፈለጋችሁኝ? እኔ አይደለሁም እባክህ፣ እህትህ ነች የፈለገች እኮ። ለምን? እንድትጠጣ መጠጥ እንድትጠጣ። መጠጥ አስከራችሁ ምን ልታረጉኝ ነው? ደግሞ አንተ ምን ትደረጋለህ? አንዱ ለታባል ወሮታውን ትከፍላለህ? እከፍላለሁ፣ ግድ የለም። እሺ ምንድን ነው? ምን መሰለህ ሂሩቴ፣ አሁን መጠጥ ይዛ ትመጣለች። ለማ? ለኔና ላንተ እንድንጠጣ እዚህ እየጠጣ እንድንጫወት። ምን መሰለህ እንድወጣ አልፈለገችም። እዚህ ከሷ ጋር ስር መጠመጥ እንድውል ነው የምትፈልገው። ትዳራችን ይፈርሳል ምናምን ትላለች። እስቲ ያሳየ። ቤት ውስጥ በመርመጥመጥ ትዳር ይጸናል? ይጸናል? አይጸናም። ወይና እኔ ምን ቤት ነኝ? ምን መሰለህ እንድታጣጣኝ ነው ማለቴ፣ እየጠጣን እንድንጨዋወት ነው። ስለዚህ ምን እናደርጋለን? ልክ እሷ መጠጡን ይዛ እንደመጣች ሂጅ ግቢ እናተኝ ብለን እናስገባታለን። ከዛ እሷ ስትገባ እኔ ውልቅ እላለሁ። አንቺ ደግሞ እኔ መውጣቴ እንዳይፎገር ልክ ያለው እያስመሰልሽ ጨዋታሽን ታደሪዋለሽ። አለ አይደለ ሙሌ? እንዴ ድንገት ማለ የመጣች እንደሆነ ትብላኝ? አትመጣም። ሂሩቴ አንዴ ከተኛች አትነሳም። ደግሞ አትበላህም። የሰው ስጋ እስከዚህ ምናምን እንጃ ሰሞኑን እንጂ የሚስት ነገር ምን ይታወቃል። ከባድ ውለታ ነው የጠየቀው። ኧረ ሙሌ ቅበሪ። ኧረ አልቀብርሽም። እሷ ውዛት ቅበሪ። እንት ከፍላለህ የፈለግከው 500 200 400 250 350 350 ሂሩቴ ሙሌ መጣል እንዴ? አዎ በዚህ እኮ እንጨዋወት ጥሪ ሲለኝ ደወልኩልህ። ነገረኛ። እንጨዋወታለን። በቃ እቺን የቀማመሳችሁ ተጫውቷ። እሺ እሺ አጫውተዋለሁ። ሂሩቴ ኧረ አንቺ